አደይ እንግዲህ ዴቭን ካላየው በፍጹም አልሄድም በማለት አጎቷን ስትናገረው አሳይተህ መልሳት በማለት እንግዲህ ጫኔን አለልኝን አያይዞ ሲሰድ ጫኔን ደግሞ አንተ ደግሞ ይችኛዋን ወደ እናቷ ቤተሰቦቿ እህቷን መልስ ሲሉት ቀስ ብላ ከሄደች በኋላ እሷ አለልኝ ምንጊዜም ለአደይ እንደሚያደላ ስለምታውቅ አደይ በጣም ትለምነውና እባክህ ብላ ከምትስመው መስላ እንቅ አድርጋ ይዛ ዴቭን ከጀርባ የታሰረውን ገመዱን ትፈተዋለች። በዛን ሰዓት እንግዲህ ሁለታቸውም ተነስተው ጫኔንና አለልኝን እዛው አጎትየውንም እዛው ደብድበው እንግዲህ አመለጡ። በጣም ደስ ይላል። በእርግጥ አሁን እሷ አቅዱ አልተሳካለትም። አጎትየው ያስበው የነበረው አደይን አግቶ ለባላባቱ ሰጥቶ ወንድሙን ማስለቀቅ ነበር የፈለገው። እንዲሁም ዴቭን ደግሞ ሁለተኛ ከከተማ ብሰደውም ይመጣል በማለት ወደ ውትድርና በአካባቢያቸው ሰዎች አስጠይቀው ሊልኩት ነበር እና ከዛም አባቷ እንደውም ሲመጣ ሱሪህን አስወልቆ ይቀጠቅጥሃል እያለ ሲያስፈራራው ነበር። ሆኖም ግን አደይ ጀግናዋ ሂዳ ዴቭን በመፍታት እንግዲህ ዴቭና እሷ አንድ ላይ ተባብረው አጎቷንም ጫኔንም መሬት ላይ ደፍተው እንግዲህ አምልጠው ሄደዋል። ቶሎም ብላ ለመስፍኔ ደውላ መስፍኔ ቶሎ በል ሂደህ እነሱን አዘናጋለን እኛ ከተማ እስከምንገባ በማለት የት ናችሁ ሲል እኛ አመልጠናል፣ ደብድበን ጥለናቸዋል፣ እዛው በወሬ አግተህ እያወራህ አንተን አዘጊልኝ በማለት እንግዲህ መስፍኔን ትደውልለትና ለእናቴም ንገራት ወደ ከተማ ገብት ሄደናል ዴቭን ይዤው እየሄድኩ ነው ብላ ስትናገር እናቲቱም አይኔ ልጅ መከራዋ ዘላለም ለመከራ የተፈጠረች ልጄ እንደው መቼ ይሆን ስቃ የምታያት? መጀመሪያውንም እንኳ አጎትየው አይሰማም እንጂ ተው ብየዋለሁኝ። እሷ ከከተማ አይታ እንግዲህ ገጠር ባላግብታ ትኖርላችሁም ብየዋለሁ። አባትየውም ደግሞ ተው ሲሉት አይሰማም። እንግዲህ ምንም ማድረግ አንችልም የእጁን ያገኛል በማለት ትናገራለች። እንግዲህ አደይና ዴቭ እነሱን ቅጥቅጥ አድርገው ከደበደቡ በኋላ እዛው ካሉበት ላይ ዘግረው ጥለዋቸው ነው እንግዲህ የሮጡት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ቻናላችሁን ሰብስክራይብ ያረጉ ያበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ ቀርበናል። አሁን እንግዲህ አደይ እንግዲህ እሺ አባዬን ለማስፈታት ከሆነ ከፈለጋችሁ እሺ ፍቃደኛ ነኝ ብላ ካታለለቻቸው በኋላ አደይ ዴቭን በመመካከር ቀስ ብላ ጠጋ ብላ እንግዲህ ዴቭን አይዞ ደርሼልሃለሁ ሲል አያችሁ አለ ዴቭ። እኔ እኮ ነግሬያችኋለሁ ማንም ከአደይ የሚነጥለኝ የለም ብዬ ስነግራችሁ እናንተ ግን ልታምኑኝ አትችሉም። እናንተ ችግራችሁ ከኔ ጋር ምንድን ነበር? ሰምቻለሁ እኮ አንተ አጎትየው ስትናገር ገና አባቷ መጥቶ ሱሪህን ያስወልቀሃል ወደ ውትድርና እንልክላለን እያልክ ስትዝትብኝ የነበረውን በማለት ጭራሽ ይህን አስባችሁ ነበር? አጎቴ በጣም ብልግና ነው፣ እንዴት እንደዚህ ታደርጋላችሁ አለው። እንግዲህ የአደይ አባት በዛ ሰውዬ ጋር እንግዲህ እዛው ፈልጎ የገባበት ጣጣ ስለሆነ እዛው አያገባኝም በማለት አባቴ መጀመሪያውንም ነግሬዋለሁ፣ ከዚህ በላይ በፍጹም አይመለከተኝም ብላቸዋለች። እንግዲህ ጫኔም በጣም ሞተብኝ፣ ወይኔ ጉዴ እኔን አሳልፈው ሊሰጡኝ ነው እያለ ሲያዝን መልሶ ህይወቱ ማሰራራቱን ሲያቅም ተመስገን አምልኬ ለካ ደክሞት ነው እንጂ ነቅጧል ማለት በማለት ነው ጫኔ አወራ። የዚህ ጊዜ አንተ እኮ ነህ እንደዚህ አንተም እኮ ነህ ያልሞተው ሞተ ብለህ ያዛመትከው እንጂ ትንሽ ቆይተ ቢሆን ኑሮ ይህ ነገር ተሰምቶ አደይ ወደ ገጠር መጥታ እንደዚህ አይነት ነገር አይፈጠርም ነበር። እኛ ያልንህ እኮ እሷ ስትመጣ እሷ በማታቅ መንገድ እንድንይዛት ነበር። አንተ ሁልጊዜም አይገባህም በማለት አጎትየው ለጫኔ ይጮበታል። እንግዲህ አደይ ከዴቭ ላይ ስትሄድ እንግዲህ እህቴን ጥዬ አልሄድም በማለት ብርሃኔም ስትናገር ብርሃኔ አንቺ ሂጂ ወደ ቤት አንቺ እሱ ጋር አረጋግጣ ትመጣልሻለች በማለት ነበረ የላካት። ሆኖም ግን አደይም ሂጂ ለእናቴ ደህና እንደሆነ ንገሪያት፣ እናቴ እየተጨነቀች ስለሆነ ተያደ አንቺ እኮ እንደማትመለሽ ነው አጎቴ እየነገረኝ ያለው ብትላትም ብርሃኔ በፍጹም ማንም አስገድዶኝና ማንም ያልፈለኩት ሊድረኝ እንደማይችል ራሴ ወስኛለሁ። አባቴ በገባበት ጣጣ ራሱ እዛው ጣጣውን ይወጣ
ስትላት አዎ ውሰዳት እያሉ እነሱ ፍላጎታቸው አደይን ለአንድ ጊዜ ዴቭን ካሳዩ በኋላ አግተው ለባለ አባቱ ሰጥተው እዛው በግዴታ ድረው አባቷን ለማስወጣት ነበረ እቅድ ይዞ የነበረው አጎትየው። ግን እቅዱ በፍጹም ሳይሳካለት ቀረ። አንድ ሰው ለማይፈልገኝ ሰው እንዴት ነው የምዳረው አለች። አሁን ላይ አደይ ላይ ከነሱ እጅ የምታመልጥበት ከባድ ቢሆንም ዴቭ ከጎኗ ካለ ምን ጊዜ ምንም አልሆንም በማለት ተናገረች። አሁን ከከተማ ከገባን በኋላ ቶሎ ብለን መጋባት አለን ብሎ ቶሎ ብለን መጋባት አለብን። እኔና አንቺ ቶሎ ተጋብተን ካላሳየናቸው ችግሩ ከኛ አይዘልም በማለት ስትነግረው አደይም አዎ ዴቭ አሁን ከተማ ከገባን በኋላ ምንም ማቄን ጨርቄን የምንልበት ነገር የለም። ሚዜዎቻችን ናቸው ተዘጋጅተዋል። እትዬም በቃ ድግሱን በመጠኑ ያድርጉትና ቶሎ ተጋብተና አንተና እኔ በቃ መኖር አለብን በማለት እሷም ትነግረዋለች። አዎ ትክክል ነች። ከዚህ በኋላ ውሳኔያችን አግብቶ መኖር ልጆቻችንን መውለድ ማሳደግ ነው በማለት ይነግራል። አሁን እንግዲህ የሄለን አጎት ደግሞ መስፍን ሄለንን ከዚህ በፊትም አትውሰድ ወደ ከተማ እያልክ ከተማ ወስደ ተጫውተህባታል። አሁን ግን በፍጹም ካጠገቧ እንድትደርስ አልፈልግም በማለት ይናገረዋል። ኧረ ተው አለ። እኔ እንደዚህ አይደለም አንተ እንዳሰብከዋል ባለውለታዬ ስለሆንኩ ውለታዬን አመሰግንሃለሁ በማለት ሮማናም እንግዲህ ከገባች በኋላ ወደ ቤት እውነታውን አውጥታ ከትዬ ጋር ተስማምታ ከዚህ በኋላ ፍቅር ማን ያመጣሽ እናቴ ታውቃለች መምጣትሽን በፍጹም መግባት የለብሽም አንቺ እኮ ስትወጪ ነው ወርቅ የጠፋው በማለት ስትላት ዝም በይ ፍቅር አንቺ የራስሽ ሚስጥር ወራዳነትሽን አውጥቼ እንዳልናገር አንቺ ትምህርት ቤት ሄድኩኝ ክላስ ሄድኩኝ እያልሽ የምትሄጂበትን ነገር ዘርዝሬ ለእናትሽ እንዳልናገርልሽ ስንት ጉድሽን ነው የሸፈንኩ ከዚህ በፊት አደይን ተባበሪኝና አንድ ነገር አድርጊልኝ ብለሽ የጠየቅሽኝ ሁሉ ለትዬ ነው የምናገረው አንቺ ለመሆኑ ክፉ ነሽ በማለት ትነግራታለች። ከዚህ በኋላ አንድ ብለሽ እንዳትናገሪ በማለት እንግዲህ እጇን ስትዘነዝርባት እጇን ለቀም አድርጋ እሷም ስትሰነዝር አሹ እንዴ ጀግና ሆነሽ መተሽልኝ የሴት ጀግና ብዬሻለሁኝ እንደ የሄድሽበት ሰዎች ቡጢ ቦጥ ሲሉ ነበር እንደ ያስተማሩሽ በማለት ሲናገራት እትዬም በቃ እናንተ አርፋችሁ ተቀመጡ ሩታም ሆነ ፍቅር ለእሷ ለሮማና አንድ ነገር እንዳትናገሯት ስራዋን ትስራበት እናንተ ወርቁን እኔ በማገኝበት መንገድ ማን እንደወሰደው አገኘዋለሁ በማለት እትዬም ሲናገሩ ፍቅር በጣም ተናደደች። አሁን ግን ፍቅር የፈራችው ነገር ያላት ሚስጥር አውጥታ ሁሉንም ለእናቷ ተነግርብኛል ብላ ሮማናን በጣም ፈርታ ይዛታለች። አሁን እንግዲህ ቤቲ ደግሞ እባክህ ኪንጎ ወደ ስራ ተመለስና ቦሱን ያዝልኝና እኛ አንድ ነገር ማጋለጥ አለብን ስትል በፍጹም እኔ ተመልሼ እዛ መስሪያ ቤት ውስጥ አልገባም ላንቺ ብዬ የምገባበት መንገድ የለኝም እንዴት አሁን እኛ እያወቅን ነው ነገ እኮ ያላወቁ የኛ ልጆች ትውልድ ገብተው ይሰሩበታል ቢላትም በፍጹም አልተስማማችለትም። በጣም እንግዲህ ከዚህ በኋላ አበበና ሄለን ደግሞ እንግዲህ ምን ያስቡ ሄለን መጣችልኝ እያለ አለልኝ ደግሞ በገጠር እሰየ እንኳን መጣሽልኝ የከተማ ሰው ወስዶ እንደዚህ አድርጎሽ አረፈ እያለ ይናገራል። እንግዲህ ሊሊ ደግሞ እንግዲህ የባቡሬ እናት በሊሊ ድርድር አታውቅም። አሁን ላይ ሊሊ በክርክር እየወረደበት እንግዲህ ነገር ሮማንና የአሹ ጉዳይ ነው። አሁን ወንድሜ ነው ስትለው አይፈልግም። እሱ ግን ወንድሜ ሲባል የማይፈልገው ሮማን ስለማይፈልግ እንግዲህ አውቆ ደግሞ ዳይመንድ ያናድደውና ያጫውታ መጣው ጨዋታውን እያለ ሲል በስበቡ እሱም እቅፍ አድርጎ ሮማናን ሳያስበው በእጁ ከአንገቱ ሽጉጥ ሲያረጋት ይሄንን ነበረ የምመኘው አይ ሮማኔ አልረዳኛልሽ እንጂ በማለት ነበረ ሲነግራት የነበረው። ሊሊ አሁን ከገጀራው ጋር ያለውን ነገር እንግዲህ የባቡሬ እናት ምን ይሻለኛል ወንድሜን ወደዋለሁ ግን እሱ እንዳስለቀቀው ይፈልገኛል እኔ ግን እንዴት ብዬ ላድርግ ይሄ በህግ የተከሰሰበት ነገር በጣም አስቸጋሪ ነው በማለት ይናገራል። እንግዲህ ፍቅር ደግሞ እንግዲህ
ዴቭም እንግዲህ ለምንድን ነው ቤተሰቦች በዚህ ልክ አደይንን የሚያሰቃዩኝና 2-3 ጊዜ እየወሰዱ ይሄን ሁሉ ነገር ስቃይ የሚያደርሱብኝ ስትለው፣ በል አንተ ዴቭ ተረጋጋ። እናትህ ከዚህ ከከተማ መጥታ እኔን ስንት ነገር አድርጋኛለች። ብዙ ነገር እኮ አድርጋኝ፣ ያን ነገር ሁሉ እኮ እንደውም አንተ አትረዳኝም ነበረ። እኔ ግን ያንተን ችግር ተረድቻለሁ። ያንተን ችግር ተረድተኸኝ እኔ ተረድቼህ መቀጠል ነው ያለብን በማለት ትናገራለች። አሁን ባቡሬ ስለ ገጀራው መስፈታት ሄዶ ቤዛን ነግሯት ነበር። ቤዛ ገጀራው እንዲፈታ ትብብር ማድረግ አለብሽ በማለት ጭራሽ ደግሞ አሁን ደሊሊ ብሎ ነው የገጀራውን መጥቶ የሚናገረኝ። እኔ ባቡሬን አንድ ነገር ለእኔ ማድረግ የማልችለው ለምንድን ነው እያለች እንግዲህ ደግሞ ጭራሽ ሊሊ የወሰደችውን ደስታዋ መንጠቅ ስለምትፈልግ ባቡሬን በምንም ቢሆን በምን ለራሴ ደግሞ ማቅረብ አለብኝ፣ በገጀራው ምክንያት አድርጌ ከእኔ ጋር እንዲቀጥል አደርገዋለሁ እያለች ትገኛለች። ግን ባቡሬ ይህንን በፍጹም የሚያደርግ ልጅ አይደለም። በፍጹም ሊሊን ትቶ የትም የሚሄድ ልጅ እንዳልሆነ እርግጠኛ። ሆኖም ግን አሁን እተባበረዋለሁ። ምን እንድተባበረው? እኔ እኮ ታዲያ ወንጀሉ ነው እንጂ ያስያዘው እኔ አይደለሁም። እኔ ምን ብዬ ነው የማስፈታው? ለማንኛውም እሰቢበት በማለት ነበረ ጥሏት የሄደው። ባቡሬ እናት እንግዲህ ይችን ቤቲን አምጡልኝና ላናግራት ብላ በጠበቀችበት ሰዓት እሷ ግን በስልክ እየደወሉ ሰዎቹ እያጨናነቋት ስለነበረ በቤት ቁጭን አድርገዋት ሄዳ ኩኪን ደርሳ ስትመጣ በቤት ውስጥ አላገኟትም። እንዴ እኔ ቡናዬን እንኳ ጀምሬ ሳልጨርስ አቋርጠሽ አመጣሽኝ፣ የት አለች ልጅቷ በማለት ይናገራሉ። እኔ በእውነት የት ናት ልበልሽ? እዚህ እኮ ነው ጥለናት ይሄድ ነው፣ የት ሄዳ ይሆን በማለት እንግዲህ በእነሱ በጭንቀት ይዟቸዋል። አሁን በኋላ እንግዲህ ጫኔ ከዚህ በኋላ ማረፍ አለብህ፣ በአባቴና በእኔ መግባት አትችልም በማለት አደይ ስልክ ደውላ ከዚህ በኋላ ጫኔ የምትባል ሰው ነግሬሃለሁኝ፣ ህይወትህን ለራስ ስትኖር በእኔ ህይወት አያገባህም በማለት እናቷም እሰየኔ ልጅ ጎበዝ ናት እንኳን ከተማ ገባች በማለት ሲል አይማዬ አሁን እኮ እዚህ ጋር ችግር ይመጣብናል በማለት ብርሃኔ ስትናገራት፣ የመጣ ይምጣ ከዚህ በኋላ አደይ መምጣት የለበትም፣ አግብታ ሌላ ቦታ ቀይራ እንዳያገኟት ምናምን ልጆቿን እየወለደች መኖር አለባት ሲሉ እናቲቱም በጣም ተደሰቱ። እንግዲህ አቤን ባዩት ሰዓት ደግሞ ቤት ድረስ ሲገባ፣ አቤ የዝናቡ ልጅ አይደለ እንዴ? እንዴት ነህ? እኔ ወዳጄ ልጅ ና እስኪ ግባ። ምን ሆነ ነው? ምን ችግር ገጥሞህ ነው እንዴ? አንተና እኮ ሄለንን ጉዳይ መጥቶ ተናግሮ ነበረ አጎቷ። እና ምን ሆነ ነው? ምን ችግር ተፈጥሮ ነው ብሎ ሲያዋዩ፣ ተረኔ ችግር ምንም አልተፈጠረም፣ ዝም ብላ ነው ከከተማ ወደ ገጠር የገባችው። እኔ ለእሷ የማልሆንላት ነገር የለም። ያደይና ግን ልትረዳኝ አልቻለችም። ስለዚህ እኔ በተሻለ ህይወት ለማኖር ነው የምፈልጋት። እሷ ቶሎ ተጋብተን እንኑር ትለኛለች። ማግባት እኮ ቀላል ነገር ነው፣ ግን አንድ ትልቅ ነገር ሳላደርግላት እያልኩ ነው በማለት ይነግራት። አስታርቃቸዋል አሉ። ቻናሉን ለሰብስክራይብ እያደረጉ ይጠብቁ።